አካውንታችሁ ሊዘጋ ነው ጋይስ። የባንክ አካውንታችሁ እንዳይዘጋና ገንዘባችሁን እንዳታጡ ይህንን መረጃ አሁኑን ስሙ። ዛሬ የመጨረሻ ቀን ነው። የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት እያንዳንዱ የፋይናንስ ተቋም ደንበኛ አካውንቱን ከብሔራዊ መታወቂያ ወይም ደግሞ ከፋይዳ ጋር እንዲያያይዝ የተሰጠው ቀነ ገደብ ዛሬ ያልቃል። ይህ አሰራር የሁላችንንም የገንዘብ ደህንነት ለመጠበቅና ህገወጥ የገንዘብ ዝውውሮችን ለመቆጣጠር የወጣ መመሪያ ሲሆን መታወቂያውን ያላያያዛችሁ ደንበኞች ከዛሬ በኋላ በባንክ አካውንታችሁ ላይ ገደብ ሊጣል እንደሚችል ታውቋል። ይህንን ለማስተካከል እንግዲህ ባንክ ሄዳችሁ ሰልፍ መጠበቅና አላስፈላጊ ወጪዎችን ማውጣት አይጠበቅባችሁም። እኔ ራሴ እንዴት በስልካችሁ በቀላሉ ማስተካከል እንደምትችሉ እዚሁ አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ያላወቁ ወንድሞችና እህቶች ካላችሁ ይህንን መረጃ ለነሱ አጋሯቸው። እሺ፣ በመጀመሪያ ስልካችሁን ትከፍታላችሁ። ከዛ ስልካችሁን ከከፈታችሁት በኋላ ወደ ፈለጋችሁት ብራውዘር ትገባላችሁ ማለት ነው። ወይ ክሮም ወይ ሳፋሪ ትከፍታላችሁ ማለት ነው። ይህ በሁሉም ይሰራል፣ በፒሲም በስልካችሁም ይሰራል ማለት ነው። ክሮም ላይ ከገባችሁ በኋላ ሰርች ባሩ ላይ cbe-fida.cbe.com.et ብላችሁ ሰርች ታደርጋላችሁ። ከዛ በቀላሉ ይመጣላችኋል። ከመጣላችሁ በኋላ ልክ ስክሪን ላይ እንደምታዩት ማለት ነው አካውንታችሁን ታስገባላችሁ። እዛ ላይ አካውንታችሁን ካስገባችሁ በኋላ ጌት ኦቲፒ ኤስኤምኤስ የሚል ይመጣላችኋል። እሱን ትነክታላችሁ ከታች ያለውን ማለት ነው። አሁን እየተላከ ነው። ያው እንደምታዩት ተልኮልኛል። እኔ እሱን አስገባለሁ ማለት ነው። እዚህ ላይ ትንሽ ሊቆይባችሁ ይችላል፣ ግን ትንሽ ታገሱት። ፋይዳ ቬሪፊኬሽን ነው እየላከ ያለው ማለት ነው። መያዝ አለባችሁ ነገር እዚህ ላይ ግን አካውንቱን ስትከፍቱ የሰጣችሁት ስልክ ቁጥር አለ እናንተ ጋር መሆን አለበት፣ ወይ ደግሞ የምታውቁት ሰው ጋር ከሆነ ቶሎ እንዲልክላችሁ ማድረግ አለባችሁ ማለት ነው። እዚህ ላይ ስትደርሱ ሴሌክት ፕሪፈርድ ሞድ ኦፍ ሎግኢን የሚል ይመጣላችኋል ማለት ነው። እሱን ታችኛውን ነው የምትነኩት። ሎግኢን ዊዝ ባዮሜትሪክስ የሚለውን ሳይሆን ሎግኢን ዊዝ ኮድ የሚለውን ትነኩታላችሁ። እሱን ከነካችሁት በኋላ ኢንተርቪው ፋይዳ ነምበር የሚለው ላይ ፋይዳ ነምበራችሁን ታስገባላችሁ ማለት ነው። እሱን ካስገባችሁ በኋላ ሴንድ ኮድ የሚለውን ከታች ያለውን ትነክታላችሁ። ናሽናል አይዲ ብሎ የሆነ ከላይ ሜሴጅ ይመጣላችኋል። ይህ ሜሴጅ የሚላከው ፋይዳ ነምበር የተመዘገባችሁበት ቁጥር ላይ ነው ማለት ነው። እሱ ስልክ እናንተ ጋር መሆኑን ማረጋገጥ አለባችሁ። ከመጣላችሁ በኋላ እሱን አስገብታችሁ ቬሪፋይ የሚል አለ። ቬሪፋይ የሚለውን ትነኩታላችሁ። እሱን ስትነኩት በርዝዴት፣ አድሬስ፣ ጀንደር፣ ናሽናሊቲ፣ ፉል ኔም፣ ፎን ነምበር፣ ፒክቸር፣ ኢሜል አድረስ የሚል ይመጣላችኋል። እሱን አለው ትሉታላችሁ። ከታች አለው ትሉታላችሁ። ጨረስን ማለት ነው። አሁን እንደምትመለከቱት ኮመርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ብሎ ናሽናል አይዲ ቬሪፋይድ፣ ኢንፎርሜሽን ቬሪፋይድ፣ ዩር ፋይዳ ኢንፎርሜሽን ብሎ ከታች ያመጣላችኋል ማለት ነው። ስማችሁን፣ በርዝዴታችሁን፣ ፎን ነምበራችሁን፣ ኢሜይላችሁና ናሽናሊቲ ከመጣላችሁ በኋላ አክሰፕት ኤንድ አፕዴት የሚለውን ትነኩታላችሁ ማለት ነው። እሱን ከነካችሁት በኋላ አፕዴት ኮምፕሊትድ ይላችኋል። አፕዴት ኮምፕሊትድ ፔንዲንግ አፕሩቫል የሚል ይመጣላችኋል። በቃ ጨረስን ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መክፈት ትችላላችሁ ማለት ነው። ይህንን መረጃ ለሁሉም እንዲዳረስ ሼር ማድረጋችሁን እንዳትረሱ። እዚህ ላይ ግን የሚያስቸግራችሁ ነገር ካለ ኮሜንት ላይ ጻፉልኝና እኔ ራሴ እረዳችኋለሁ ማለት ነው። የቲክቶክ አካውንታችንን ፎሎው እንዲሁም ደግሞ የዩቲዩብ አካውንታችንን ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ ባይ።